259 ካሬ እጅግ ዘመናዊ ጂ+2 በቆንጆ ሁኔታ ተገንብቶ የተጠናቀቀ አዲስ ቤት በጃክሮስ ነው ይዤላችሁ የመጣሁት። የቤቱን ጠቅላላ ዋጋ በቪዲዮ መጨረሻ ላይ ያገኙታል። ይገባዋል አይገባውም የሚለውን በኮሜንት ሴክሽን ላይ ያስቀምጡልን። ግቢው እንደምትመለከቱት ከ4 መኪና በላይ ዘና አድርጎ ማቆም የሚችል ሲሆን አነስተኛ ግሪነሪ እንደዚሁም ፋውንቴን የተደረገለት ነው። ወደ ውስጥ ስንገባ ግራውንድ ፍሎር ላይ የእንግዳ መቀበያ እንደዚሁም ሰፊ ሳሎን በተጨማሪም ሰፊ ኦፕን ኪችን ከዘመናዊ የኪችን ካቢኔት የተገጠመለት ሲሆን እዚህ ቤት ላይ እጅግ በጣም የወደድኩት የተጠቀሙት የፊኒሽንግ ማቴሪያል እና ከወለል ያለውም ከፍታ ሃይ ሲሊንግ መሆኑን ነው። ሌላው ሁሉም የቤቱ ክፍሎች በቂ ተፈጥሯዊ ብርሃንና አየርን በአግባቡ የሚያገኙ ናቸው። የመጀመሪያውን ደረጃ እንደወጣን የምናገኘው ቆንጆ የቤተሰብ ጊዜ ማሳለፍ የሚቻልበት ፋሚሊ ሩም፣ ተጨማሪ 3 ሰፋፊ መኝታ ቤቶችን፣ ሁሉም መኝታ ክፍሎች ራሱን የቻለ ልብስ ማስቀመጫ ቁም ሳጥን የተገጠመላቸው ናቸው። ዘመናዊ የመታጠቢያ ክፍሎችም አሏቸው። በቂ ተፈጥሯዊ ብርሃንና አየርን በአግባቡ የሚያገኙባቸው መስኮት እንደዚሁም ባልከኒ ያላቸው ናቸው። ይህ አንደኛው መኝታ ክፍል ሲሆን የራሱ ቁም ሳጥን ያለው ነው። ሁለተኛው መኝታ ክፍል ደግሞ ራሱን የቻለ መታጠቢያ ክፍልን አብሮ የያዘ ሰፊ መኝታ ክፍል ነው። መታጠቢያ ቤቱም እንደምትመለከቱት በቆንጆ ማቴሪያሎች የተሰራ ሲሆን ሶስተኛው መኝታ ክፍል ደግሞ ራሱን የቻለ ሰፊ በረንዳም አብሮ የያዘ መኝታ ክፍል ነው። በቂ ተፈጥሯዊ ብርሃንና አየርን እንደዚሁም ቪው ማግኘት የሚቻልበት ነው። ወደ ሁለተኛው ፍሎር ስንወጣ 3 ተጨማሪ መኝታ ቤቶችን የምናገኝ ሲሆን ዋናው ማስተር ቤድሩም የሚገኘው እዚኛው ፍሎር ላይ ነው። ማስተር ቤድሩሙ እጅግ በጣም ሰፊ የሆነና ራሱን የቻለ የልብስ መቀየሪያ ድሬሲንግ ሩም ያለው ሲሆን ሰፊ የመታጠቢያ ክፍልን በአንድ ላይ የያዘ ነው። ይህ ማስተር ቤድሩም ራሱን የቻለ ሰፊ በረንዳም ያለው ሲሆን የከተማውን ቪው በደንብ መመልከት የሚቻልበትና ንጹህ አየር እየወሰዱ ጊዜ ማሳለፍ የሚቻልበት ነው። የዚህ 259 ካሬ ላይ ያረፈ እጅግ ዘመናዊ ቤት ዋጋ 69 ሚሊዮን ብር ይባላል። ይህ እጅግ ዘመናዊ ቤት የሚገኘው በጃክሮስ ሲሆን ሙሉ ዶክመንት ያሟላና ቆንጆ ቦታ ላይ የሚገኝ ዘመናዊ ቤት ነው። የዚህን ጂ+2 ዘመናዊ ቤት ሙሉ መረጃ ለማግኘት የቪዲዮ መጨረሻ ላይ ባለው ስልክ ቁጥር ደውለው ሙሉ መረጃ ማግኘት ይችላሉ።